ጌታ እጅ ጣልቃ ገብቷል። አሜን። ታምረት ጣልቃ ገብቶልሻል። የእግዚአብሔር ማዳን በዚህ ብላቴና ላይ ነው። አሜን። ይህ ብላቴና አይሞትም፣ በሕይወት ይኖራል። አሜን። ያድጋል፣ ለትውልድ ይተርፋል። አሜን። ንገሪኝ እስቲ ምን እንደሆነ። መጀመሪያ እንደተወለደ በሰርጀሪ ነበር የተወለደው። ከዛ እንደተወለደ ካካ መካካት አይችልም ነበር። ለስንት ጊዜ? ወዲያው እንደተወለደ አላወጣም ካካ። አሁን ችግሩ ምንድነው አሉ? ችግሩ ጥበት ነው ተብሎ ሰርጀሪ ያደረጉልኝ። ሰርጀሪ ከተደረገ በኋላ አሁን ምንም ነገር አይካካም። ከዛ በምንድን ነው የሚወጣው? በቱቦ ነው የሚወጣው። እየሳብሽ ከዚህ ሰዓትና ደቂቃ ጀምሮ የጌታ ምሕረት በዚህ ብላቴና ላይ ተገለጠ። አሜን። በጌታ በኢየሱስ ክርስቶስ ስሜ መምህር በላይ ይባላል። በላይ ሌርሳ የመጣ ነው ከአቃቂ ቃሊቲ ነው። እግዚአብሔር ያደረገልን ብዙ ነገር ነው። እኛ ግን የምንናገረው በጣም ጥቂት ነው። ይሄ ልጅ ከተወለደ በኋላ ካካ ማድረግ አይችልም። 2-3 ሐኪም ቤት ወሰን ወደ ሆስፒታል። የመጀመሪያው አርፈን ቀሎ ነው የተወለደው። ኦፕሬሽን ተደርጎ ከአንድ ቀን በኋላ ካካ መካካት አይችልም። ከዛ በኋላ ወደ ጋይኒ ግባ ተባለ። አንዶቹ ዶክተሮቹ ምንድነው የሚሉት ጥበት ነው ይላሉ። አንዶቹ ደግሞ አይ ከፍተን እንየው የሚሉ ነገሮች አሉ። በጣም ትልቅ ብርም ሆነ። ከዛ በኋላ እዛም ሆስፒታል እሷም መንቀሳቀስ አትችልም። ወደ ሌላ መውሰድ አማራጭ አልነበረኝም። ከአንድ ቀን በኋላ እዛው አደረና በአንድ ቀን 20 ሺህ ብር ከከፈልን በኋላ ምንም ነገር ለውጥ የለም። ከዛ ይሄ ልጅ ምንም በሽታ የለውም ይላሉ። እያንዳንዱ የሚያነሱትን መሳሪያ እያንዳንዱን እያየው ምንም በሽታ የለውም ይላሉ። ውስጡ ምንም ችግር የለውም ነው የሚሉ። ከዛ ግራ ገባን። ቤተሰብ ሁሉ እዛ አለ። ከዛ አይ እናትየው ወደ ቤት ትሂድ፣ ይሄ ልጅ ከዚህ በኋላ ምንም አማራጭ የለም ሲሉ ተስፋ ሁሉም ከቆረጠ በኋላ እሷም ወደ ቤት ከገባች በኋላ እዛው ቆየው። ከዛ ደግሞ አይ ይሄ ቤት የሆነ ነገር አለው ከዚህ ይውጣ አልኩ። የእሷ ወንድም ብቻ ነው ከኔ ጋር ያለው። ከዛ ወዴት ወሰድን? ወደ አላርት ወሰድን። እኔ ምንም ነገር አልፈልግም፣ ፈርም ከዚህ ይውጣ ካልክ ፈርማለሁ። ይፈርማለሁ ግን ወዴት ነው የምትወስዱልኝ? ወደዚህ ቅርብ የሆነው ሆስፒታል ወሰዱልኝ፣ ወደ መንግስት አልኩ። ወደዛ ከሄድን በኋላ በሆስፒታል ስንገባ በራሳቸው አምቡላንስ ወሰዱልን። ከዛ ቦታ ከተገኘ በኋላ ምንም ነገር አላልንም። ልጁን እዛ ካስገቡ በኋላ ማንም ሰው እዛ ውስጥ አይገባም። 4 ቀን ዝም ብዬ እዛ ጋር ቆየው። እናትየው ቤት እያለቀሰች እዛ ላይም ደግሞ ያማታል። እህትየው ጋር ቤት ቆዩ። በጣም በቃ እሷም ወደ ሞት ደረጃ እየደረሰች እኔም እዛ ጋር ከልጁ ጋር 4 ቀን ከቆየም በኋላ እንደዛ እያል ከ4 ቀን በኋላ እናትየው ወደዚህ ትምጣ ተባለ። ወደ አላርት ሆስፒታል መጣ። 4 ቀን አብራ ቆየች። ከዛ በኋላ አሁንም የተወሰነውን እየወጣ መጣ ትንሽ እሱም በጣም ቀጭን በሆነ ነገር ነው የሚወጣው። ከዛ አሁንም ምንም አላልንም፣ ተስፋ አልቆረጥንም። ልጁን ይዘን ገባንና በየሳምንቱ ሰኞ ይመላለስ። እስከዛ ደግሞ ምንም ማድረግ አንችልም። ግሪስሊን ሳፖስትር የሚባል ነገር አለ። እሱን በየቀኑ በ3 ቀን አንድ ጊዜ አንድ ጊዜ እየሰጣችሁ ከዛ በኋላ ይሄ ልጅ ይድናል አሉኝ። አሁንም ማስታገሻ ነው፣ እዛ ምንም የሆነልን ነገር የለም። ይዘው ወደ ቤት ገባን። አሁን ይሄ ልጅ በቃ ቤተሰብ የሚያው ቤት ይሁን የፈለገ ይሁን አልኩና ወደ ቤት ወሰን። ሰኞ ነው ቀኑ። እዛ እየወሰን ለ2 ወር እዛ ተንከራተት። ከዛ በኋላ ምንም መላሳ ስናጣ ጓደኞች ሁሉም በቃ ለምንና ይሄ ልጅ ከሚሞት የግል ሆስፒታል ሌላ አዲስ ወደ መገናኛ አለ ላንሴት የሚባል እዛ ወሰዳሉ። ከዛ እንግዲህ ሰው ፊት ለፊት መቆም በጣም ነው የሚከብደው። እኛ መንግስት ሰራተኛ ነን፣ ምንም ነገር የለም። ሄድንና ዶክተሯ ጋር ስንደርስ ሙሉ ካደረገች በኋላ እያንዳንዱ አልትራሳውንድ ኤክስሬይ የተነሳው ሙሉ አሳየዋትና ይሄ ልጅ ምንም ሌላ ችግር የለውም፣ ይሄ ኬዝ ብቻ ነው ያለው፣ በሽታ የለውም አለች እሷም። እሺ አልኩና ከዛ ያልታወቀ ዘመድ እያንዳንዱ ሰው የተወሰነ ብር አዋጣና ወደ 80 ሺህ ብር ሰርጀሪ ይደረግለት ተባለ። እዛ ሰርጀሪ በቂጡ ትንሽ ሰፋ እንዲደረግለት ተደረገ። እዛም 1 ሳምንት ከቆየም በኋላ ወደ ቤት ሂዱ ተባለ። ይሄ ነገር ተሰጠን። ይሄ ነገር በግሉኮስ ከአንድ ቀን በኋላ ልጁ ካካ ሲመጣ ምንድነው የሚያደርገው? ሰውነቱ ሙሉ ይባጭራል። እሷ ታለቅሳለች፣ ሁሉም ሰው የሚያይ ያለቅሳል። ከዛ በኋላ የምናደርገውን ስናጣ እንደዚህ እያልን ስንት ቀን ቆይ ወደ
6 ወር አካባቢ ሄድ። በዚህ ነው የምናደርገው። ይሄ ግሉኮስ እንትኑ ይጨመርበታል። ከዛ ይሄኛው 2 ሳይዝ አለው። አንዱ ጧት አንዱ ማታ እየተደረገ ልጁ ሲያለቅስም በቃ እየጨከንኩ ማረገው ነገር ስለሌለ ከሚሞት የሚለውን እንደዛ ያረቅ ቆየን። ለምን እዛ እንሄድም? ለምን ነብይ ዘካርያስ ጋር ሄደን እንድናለን? ይሄ ልጅ ይድናል፣ ይሄ ሁሉ ምንም በሽታ የለውም፣ ይሄ ሁሉ የሰይጣን ፈተና ነው እለዋለሁ። ግን ወደዚያ ያመጣንም እንድንመጣ አይፈቀድልንም። በቃ የሆኑ ምክንያቶች የሆኑ ነገሮች ይበዙብናል። ማክሰኞ ነው፣ ስራ ቀን ነው፣ የተለያየ ነገሮች የተቸገርን ቆየንና በቃ እንሂድ ዛሬ የፈለገ ታምር ይምጣ እንሄዳለንና እዚህ ከመጣን በኋላ ታች ቁጭ አልን ውጭ ላይ። ከዛ እንደመጣ አንድ ጊዜ ተነሻላት። ከተነሳች በኋላ ይሄ ነገር ነው ልጁ ካካ ማረግ አይችልም፣ በዚህ ነው የሚካካው፣ በዚህ የተሰቃየን ነው፣ ካካ ያረግም እየተቸገር ነው ብላ ስትናገር ከዛ ይሄ ልጅ አይሞትም፣ ይድናል፣ ትልቅ ሰውም ይሆናል፣ ምንም ነገር አታስቢ፣ የዛሬ ወር መጥተሽ ምስክርነት ትወጫለሽ አላት። ከዛ ምንም አላልኩም፣ ሳላስብ እኔ ቁሜ አለቅሳለሁ። እሷም በጣም ተደናገጠች። ምንም ሌላ ነገር ያለን ነገር የለም። እንደዚህ ካለም በኋላ በቃ ልጁ ከዚህ በኋላ ካካ ያረጋላል። ከዚህ ሄድንና በትራንስፖርት ስንሄድ የሆነ ድምጽ እያሰማ ሄደ። በበነጋታው ዳይፐር ሙሉ ሞላ፣ ምንም ነገር ሳንጨምር። ከዚህ በፊት የናፈቀን ምንድነው ካካ በራሱ ማረጉን ባይናችን አላየንም እስከ 6 ወር። በጣም አሰቃቂ ነገር ነው። ይሄ ነገር ሲገባ ያለቅሳል፣ በግድ ነው። በጣም የሚያሳቅቅ ነገር ነው። ከዛ በኋላ ያን ካየን በኋላ ሁላችንም ቤት ውስጥ ተንበርክከን በጣም ነው እግዚአብሔርን ያመሰገንነው። እግዚአብሔር በጣም ስሙ የተመሰገነ ይሁን። እግዚአብሔር ለዘላለም ፈዋሽ እንጂ እንደ ዓለም ዶክተሮች ማስታገሻ አይደለም የሚሰጠውና በጣም እግዚአብሔርን አመስግኑልን። በጣም ብዙ ነገር ነው እግዚአብሔር ያደረገልን። ስሜ ቶሊኒ አብርሃም እባላለሁ። ከአቃቂ ገላን ኮንዶሚኒየም ነው የመጣ ነው። እግዚአብሔር በዚህ ልጅ ትልቅ ነገር ነው ያደረገልኝ። እስቲ ወገኖቼ እልል በሉና ጨብጭቡልኝ። እንዲህ ስንናገር ቀላል ይመስላል። እኔ ያየው ስቃይ አራስነትን አላቅ ምንም አላቅ። ወልጄ 2017 ግንቦት 20 ነው በሰርጀሪ ወለድኩኝ። ሲወለድ ደህና ልጅ ተወልዶ አልጋ ላይ ተኝቷል። ከዛን እስከ 10 ሰዓት ድረስ ወተት ይጠጣል። ምን ይላል ካካው ማረግ። ከዛ እየመጡ ይከታተሉት ነበረ። ከዛን እየተከታተል ሆዱ እየነፋ መጣ። መጀመሪያ ላይ ጥቁሩን ነገር ማውጣት እምቢ ስል ምን ሆኖ ነው ብሎ ተገለባብጦ አዩት። ከዚያን ሲያዩት እስቲ ትንሽን ጠብቅ እያሉ ነገ ደግሞ እስቲ ይደራሉ። አደረ። ሲያደር በቃ ይሄ ልጅ አንጀቱ ነርቡ መታ ያለበት ተባለ። እዛ አደርኩኝ። ከዛን እየታየ ሲታይ ሰላም ነው፣ አንጀቱም ሰላም ነው፣ ነርቡም ሰላም ነው። ግን ሰርጀሪ መሆን አለበት አሉ። ምኑ ነው ሰርጀሪ የሚሆነው? ትንሽ ካካው ላይ ድንገት እበት ሊኖር ይችላል፣ ከፍተን እናየዋለን ሲሉ እረ ልጄን ከፍታችሁ አታዩም፣ ዛሬ ተወልዶ ዛሬ እንዴት ሰርጀሪ ይደረጋል አልኳቸው። ከዛን እያለቀስኩኝ እሱም እያለቀሰ ዘመዶቼም እያለቀሱ አይደረግም ብለን ተው። እንዲህ ካልን በኋላ በቃ ጋይን ውስጥ መግባት አለበት፣ ጡትም ስለማይጠባ ኦክሲጂን ክላስ ይግባ ተባለ። ኦክሲጂን ገባ። አንቺ እዚህ ምንም ነገር ይቆጥርብሻል እንጂ ስለዚህ አንቺ ወደ ቤት ግቢና ልጁ ይተኛ ለትንሽ ለ4 ቀን ተባለ። እሺ በቃ ተባለ። እያጠብን እስቲ እናየዋለን እናወጣለን አሉ። ጠዋትና ማታ እያጠቡለት ትንሽ ለውጥ ማጣትም እምቢ አለ። ለውጥ ማጣት እምቢ ስል ወደ አላርት ሆስፒታል ጻፉልኝ። በቃ አልችልም፣ ብሩንም አልችልም፣ ወደ አላርት ሆስፒታል ጻፉልኝ አለ። ወደ አላርት ሆስፒታል ልጁን ይዞ ሄደ። ከዛን ሲሄድ እኔ ሁሉ አላቅም ወደ ቤት ገብቻለሁ፣ ግቢ ተብያለሁ። ከሞተ ሚሙት ብዬ ራሴ ተስፋዬን ቆርጬ ወደ ቤት ገባው። ልጁ ሲወለድ 4.5 ነው። በጣም ምርጥ ልጅ ነው። ያለቅሳል። ምን ይላል? ምንድነው ችግሩ ዶክተር ስል በቃ የሆድ ውስጥ መታየት አለበት፣ ሆድ ቄጡም ወይም መሰራት አለበት። እዚህ ስለማችሉ ወደ መንግስት ሆስፒታል ሂዱ ተባለ። ከዛን ይዞ ሄዱ። እኔ ቤት እያለሁ ለ1 ሳምንት እዛ አስተኙት።
ትንሽ ስለታጠበ ፈሳሽ በሽንት ፊንጢጣ ትንሽ እያወጣ ወጥወትም ፈለገ ወተትም መጠጣት ፈለጋሉ። እናቷ ትምጣ ተባለ። እኔም ለ4 ቀን ቤት ከተኛው በኋላ ወደ አለርት ሆስፒታል ወሰዱኝ። ከዛን እጄ እሱ ጋር 1 ሳምንት ከቆየው በኋላ እሱም በቃ ጠዋትና ማታ መካካት ትንሽ ፈሳሹ መካካት ጀመረ። ከዛን በቃ ግቢና በየሳምንቱ ቼክአፕ መደረግ አለበት ተባለ። እሺ ብዬ ልጄ ሰላም ነው ብዬ ወደ ቤት ከገባው በኋላ ለ1 ወር ሙሉ እየካካ ልክ 2 ወር ላይ ሲደርስ ልጁ ወፍራሙ ማውጣት አቃተው። 1 ቀን አየው የለም፣ 2 ቀን አየው እያለን የነሱም ቼክአፕ ደረሰ። ከዛን ስንሄድ ወረፋ ብዙ ነው ወደ ቤት ግቡ ይሉናል የመንግስት ሆስፒታል። ከዛን ወደ ቤት ገባን። አሁንም እስከ 8 ቀን ካካ ሳያረግ እንደገና ወስደን ወደ አለርት ሆስፒታል ወሰድኩ። ከዛን 8 ቀን ነው መካካትም ቢያለ ምን ይሻላል ዶክተር ስል እስቲ አምጪው አስገቢው አለኝ። አስገባው። ከዛን ካስገባው በኋላ ነርቭ ሁሉ አንጀቱም ትክክል ነው። ግን ነይ እስቲ ማሚ ያለኝ ግቢና እስቲ ነይ አንቺ ነሽ ከልጅ ጋር የምትሰቃየው አንቺ ነሽ እናት ናት የምታውቂ የልጅን ነገር ስለኝ እሺ ብዬ ገባው። እስቲ ይሄን ጣት እስቲ አስገቢው አለኝ። ከዛ እንዴት አስገባ ልጁ ጣቴም አይገባም። ከዛ እንዴት መሆን አለበት ዛሬ አልጋ ትይዙና ሰኞ ወደ አርብ ዕለት ነው ቅዳሜና እሑድ አርፋችሁ ሰኞ ይታጠባል ከዛን ሰርጀሪ ይሰራል ተባለ። ከዛን ሲባል እሺ ብለን ምንድነው ችግሩ የቂጥበት ነው ተባለ። እሺ በቃ ብለን ወደ ቤት ገባን። ከዛን ስንገባ ቤተሰቦቼን ዘመዶቼን ሳማክራቸው በቃ እዛ ከምታረጊ ላንሴት ሆስፒታል ወስደን እናስደርገዋለን ተባለ። ሄድን። ዶክተር ውበድል ትባላለች እሷ ጋር ገባን። ከዛን ይሄ ያለውን ችግሩን ሁሉ ነገርኳት። ከዛን አየች እሷም በቃ ቶሎ ተብሎ አልጋ ይያዝ ኮስቱን ይሰራ ተባለ። 80 ሺህ ብር አለው። እሺ ችግር የለም ልጄ ብቻ ይትረፍልኝ በቃ አሁንም በጣም ካካው በጣም ብዙ ነው መታጠብ አለበት ተባለ። ታጠበ። ወደ 10 ዳይፐር ነው በቃ ታጥቦ ይዛን ቀን ሰኞ ዕለት ነው ወጣለት። ማክሰኞ ዕለት ጠዋት ወሰደችው። ሰርጀሪ ተሰራ በሰላም ተጠናቀቀ። ከዛን ወደ አልጋው ተመለሰ። ከተመለሰ በኋላ ከዛን ለ4 ቀን ትቆያላችሁ ተባለ። ከቆየንም በኋላ ትንሽ ከካካ በኋላ አሁንም መካካት እምቢ አለ። ልጁ ያሟል መሰለኝ አላቅም እምቢ አለ። ከዛን ወደ ቤት ገባን። በየሳምንቱ ደግሞ ቀጠሮ ተደረገልን። ከዛን ሲደረግልን በቱቦና በዚህ በግሉኮስ እያደረግን ነው ከውስጡ እናወጣው እና ይሄን ደግሞ ማጥንትን ማስፊያ ተብሎ ይሄን የተሰጠኝ ሁሉ ወገኖቼ የልጄ የዛኔ 2 ወር ልጅ ነው። ይሄ ነው ብረቱ ወደ ውስጥ የሚገባው። ከዛን በቃ እያለን 6 ወር ሞላል። ልጁ በቃ ምንም ኪሎም ቀነሰ እድገቱ ምንም እንትን እምቢ አለ። በቃ እንሂድና ግሎሪ ሄደን እስቲ ነብይ ዘካርያስ ልጄ ማግኘት አለበት እንዲህ በቻላን እያልን እዚህ ሆነን ይሄ ልጅ ይፈወሳል እንሂድ እስቲ ማክሰኞ ቀን እንሂድ ብለን ተባብለን መተን እዛ በር ላይ በደጅ ነበር ቁጭ ያልነው። ደጅ ቁጭ አለን። ቁጭ ስንል መጥቶ ከሁሉም መሃል በነብይን በትንቢት ቃል ነው ያገኘኝ። ተነሺ ልጅሽ ምን ሆነ አለኝ። ነብይ ልጄ ከተወለደ ጀምሮ ሰርጀሪም ተሰርቷል መካካትም አይችልም በቃ በራሱ ብሎ አያወጣም አልኩት። ነው ልጅሽ ተፈውሷል ያድጋል አይሞትም ከዛሬ ጀምሮ ልጅሽ ላይ ያለው መንፈስ ተመቷል አለኝ። እስቲ እግዚአብሔርን አመስግኑልኝ። እልልታ ጭብጨባ ለእግዚአብሔር ክብር ከፍ አድርጉለት። ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታዬ ላንተ ይሁን ጭብጨባ ይገባሃልና ውድዬ ይገባሃልና ይገባሃልና ኢየሱስ ይገባሃልና ይገባሃልና ውድዬ ይገባሃልና ይገባሃልና ኢየሱስ እልልታ ጨምሩ። ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታዬ ላንተ ይሁን ጭብጨባ
ይገባሃልና ኢየሱስ ይገባሃልና ይገባሃልና ውድዬ ይገባሃልና ይገባሃልና ኢየሱስ ይገባሃልና ይገባሃልና ከፍ ያለ እልልታ ጭብጨባ ለጌታ ከዛን ከተጸለየልኝ በኋላ ወደ ቤት ልክ ባስ ውስጥ ገብተን እንዳጋጣሚ ባስ አገኘና በባስ ሄድን። እዛ ውስጥ ቁጭ ብሎ በቃ ልጁ ስም ያሰማል። ወይኔ በላይ አሁን የተጸለየው በቃ ሆነ እኮ እግዚአብሔር ሰማልኝ እኮ እግዚአብሔር ረዳን እኮ አለ። በቃ አንድ ቀን እንኳን እንደዚህ ድምፅ አሰምቶ ማያቅ። ከዛም ቤት ስንገባ ዳይፐሩ ላይ ትንሽ አገኘን። ከዛን ጠዋት ሲያድር ዳይፐር ሙሉ ካካውን ካካ። እግዚአብሔርን እስቲ አመስግኑልኝ። ሃሌሉያ ሃሌሉያ ሪባ ጋዳና ማስተለበዲያ ኢየሱስ ጌታ ነው፣ ለዘላለም ጌታ ነው። ለኔ ደረሰን እናንተ ይድረስ። እውነት አዳራስነትን አላውቅም። አንድ ቀን ከዚህ ልጅ ጋር አልተኛሁትም። በየሳምንቱ ነው የምመላለሰው። እንዲህ ስናገር ቀልድ ይመስላል። እግዚአብሔር ሴጣን ግን ልጄን በልቶብኝ ነበር። እግዚአብሔር ግን አየልኝ። አመስግኑልኝ ወገኖቼ። መቀመጥ ማይችል ልጅ ቀና ብሎ መቀመጥ ጀመረ። ከዛም በልቡ አሁን መሳብ ጀመረ። አሁን 11ኛ ወሩ ነው። ልጄ ምግብም ይበላል፣ ጦጦም ይጠባል፣ ጦቴንም ይጠባል። እግዚአብሔርን እስቲ አመስግኑልኝ። እውነት አመስግኑልኝ። እሺ እንደኔ ሆናችሁ ለምትቸገሩት እውነት እዚህ መታችሁ ተፈወሱላችኋለሁ። በልጅም በሁሉም ነገር የምትቸገሩ በህመም የምትቸገሩት መታችሁ እግዚአብሔር ጋር ነው መፍትሄ ያለው። ወደ እግዚአብሔር ቤት ኑ። ወደ እግዚአብሔር ሰው ወደ ነቢይ ዘካርያስ ጋር ኑ። እውነት ትፈወሳላችሁ። እኔ በራሴ አይቻለሁ። ልጅ የሚሆን ማይቻለው ነገር ተቻለ። በቃ ዶክተሮች ተስፋ እስከሚቆርጡ ድረስ እንዴ ሰርጀሪ ተሰራ እንዴት ነው ማረጋው? በቃ በቂጡም ተደረገለት ምንድነው መፍትሄው ምናምን እስከሚባል ድረስ እግዚአብሔር ግን የእግዚአብሔር እጅ አየልኝ። እግዚአብሔር ፈወሰልኝ። ቻናል ሆናችሁ እኔን የምትከታተሉ እውነት እግዚአብሔር ያድናል። ወደዚህ ነው እላችኋለሁ። የእግዚአብሔር ስም የተመሰገነ ይሁን። በእልልታ አንዴ ጨምሩልኝ። መግደ እግዚአብሔር እልልታ ጨምሩ ለእግዚአብሔር ክብር። አይለወጥም ፍቅሩ ትኩስ ነው እዩት እንጂ የኔ አባት ትከሻው ሰፊ እንደ ሰው አይደል ወረት የለበት መሽቶስ ቢነጋ ደሙ ገዝቶኛል እኔ ያለኝ ዋጋ ጌታ ነው ጌታ ነው ጌታ ነው ጌታ ነው ለኔስ ጌታ ነው ፍቅር ነው ለኔስ ፍቅር ነው አባት ነው ለኔስ አባት ነው አባት ነው ዝቅ በልና በሽብሸባ አይለወጥም ፍቅሩ ትኩስ ነው እዩት እንጂ የኔ አባት ትከሻው ሰፊ እንደ ሰው አይደል ወረት የለበት መሽቶ ቢነጋ ደሙ ገዝቶኛል በእልልታ ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ነው ለኔስ ጌታ ነው
ጌታ ነው ለኔስ ጌታ ነው አባት ነው ለኔስ አባት አባት ነው በእልልታ በጭብጨባ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታዬ ላንተ ይሁን ጭብጨባ ይገባሃልና ወዳጄ ይገባሃልና ይገባሃልና ኢየሱስ ይገባሃል ይገባሃል ይገባሃልና ወዳጄ ይገባሃልና ይገባሃልና ኢየሱስ ይገባሃልና ጌታ ይባረክ። እንኳን ደስ አለሽ። በጣም ልብ ይነካል ምስክርነታቸው። ለምን እንግዲህ የስንት ወር ሆኖ ነው ይሄ የጀመረው? ልክ እንደተወለደ ነው። እንደተወለደ ነው። ስለዚህ ለ6 ወር ሆስፒታል እየሄዳችሁ ነው እንጂ በራሱ አይጸዳዳም። አንድ ቀን ካክተው አያውቅም። ለ6 ወር እየተመላለስን ነበር እዛ ሆስፒታል። እስቲ ያዛችሁት ብረት እስቲ ወደ ላይ። ይሄ ብረት ቤት በኩል ነው የሚገባው። አንደኛው ወፍራም ነው፣ አንደኛው ቀጭን ነው። እያንዳንዱ በዚህ እየተደካ ሰርጀሪ ወደ ኋላ ወደ ቦታው እንዳይመለስ ሰፋ እንዲል እንዲሰፋለት ነው ሐሳባቸው። መቀመጫ በኩል ኦኬ። እንደዛ ሲያደርግ ያለቅሳል እሱ። በጣም ነው የሚያለቅሰው። ይሄ ሲጨመርበት፣ ይሄ ከተጨመረ በኋላ ካካ ካላረገ በዚህ ይጨመርበታል። ከዛ በኋላ ነው ካካ የሚያደርገው። ይሄ ስቦ ነው የሚያወጣው ከውስጥ እንጂ በራሱ አያደርግም። ስለዚህ እንደዚህ በሳምንት ስንት ጊዜ ታደርጉለታላችሁ? በሳምንት 2 ቀን 3 ቀን የምናደርግበት፣ ካለዛም እስከ ሳምንት ያቆያል። እንደዛ ስታረጉ ነው የሚወጣው? አዎ፣ እስከ 6 ወር በዚህ ስንጠቀም ነበር። እዚህ እስከምንመጣ ድረስ እንደዚህ ነው ስንጠቀም የነበረው እስከ 6 ወር። አዎ። እንግዲህ አስቡ፣ ይሄን እያደረጉ ልጁ ላይ ያለውን ፔን አስቡ። ክብር ለኢየሱስ ይሁን። ነገር ግን ይህ ደግ የሆነ ቸር የሆነ ጌታ ሃሌሉያ። ከዛ እዚህ የኢየሱስ ስም አንቺ ላይ ከተጠራ መልእክት ከመጣልሽ በኋላ ከዚህ ከሄድሽ በኋላ ይሄን አድርጋችሁ አታውቁም? አንድ ቀን በእግዚአብሔር ፊትና በሕዝብ ፊት እናገራለሁ። አንድ ቀን አደርገን አናውቅም። እውነት ለምስክርነት እንዲሆንልን ነው። እስቲ ለነገስታት ንጉሥ ለጌቶች ሁሉ ጌታ ለታረደው በግ ብዙ ክብር፣ ብዙ እልልታ፣ ብዙ ጭብጨባ አምጡለት። ይገባል። ከዚህ በላይ እስቲ ምስጋናችሁን አሰሙ። ሃሌሉያ። አሁን ስንት ወር ነው ከተፈወሰ? አሁን 11ኛ ወር ይዞታል። ስለዚህ 5 ወር ሆኖታል። 11 ወር። አሁን ዶክተሮች ሰርጀሪ ትሰራለት ተብሎ ነበረ። ተሰራለት። ከተሰራለት ምንም ለውጥ አላገኘም። በራሱ አይካካም። ያው በዚህ ነው እያወጣንለት እየጎተን በግልኮስ እያደረገ። ከዛ ሰርጀሪው ላይ ምንም ውጤት ሳታገኙ ስትቀሩ ነው ወደዚህ የመጣችሁት። ዋው! ጌታ ደግሞ ሙሉ ለሙሉ ፈወሰው። አሜን አሜን። በኢየሱስ ስም የዚህ ብላቴና ፈውስ የጸና ይሁን። አሜን። ለትውልድ ይደግ ይትረፍ። በኢየሱስ ስም አሜን አሜን። ተባርካችኋል። እንኳን ደስ አላችሁ። ሃሌሉያ። ጌታ ይባረክ።